السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى ባለፈው ሳምንት ማክሰኞ የጀመርነው መንዙማ ድብቅ በርዝ ምትለዋን ፓምፍሌት ውስጡ ያሉትን የሽርክ ስንኞች ባላ ፈቃድ ከማስረጃ ጋር እናያለን ብለን ነው አይደል? ስለዚህ ከዚህ በፊት የጨረስናት ኪታብ 100 ሐዲስ ለልሂፍዝ ነበረች ሰኞና ማክሰኞ የምትሰጠው። ስለዚህ እቺ ፓምፍሌት እስክታልቅ ድረስ ምን እናደርጋለን? እያንዳንዷን የሽርክ ስንኝ አማና ያለብንና ያላህን አማና ለመወጣት ምን እናደርጋለን? ኡመተል ኢስላም ነፍሳቸውን ወደ ላ ኢላሃ ኢላላህ ያስጠጉ ሰዎችን ዘላለም ዓለሙን ጀሃነም ውስጥ ከሚያከርመው ሽርክ ከተባለው ወንጀል ይጠነቀቁ ዘንድ ቀስ እያደረግን እናነብላቸዋለን ማለት ነው ባላ ፍቃድ። ከዛም ከቁርአንና ከሐዲስ ማስረጃ ምን እናደርጋለን? ማስረጃ እንሰጣቸዋለን ማለት ነው። ኸይር ባለፈው 4 ስንኞችን አይተን ነበር ያቆምነው አይደል? ምን ላይ ነው ያቆምነው? ያ ቀመረል መካ አሰላሙ አለይካ ልቤ ባንቱ በርሶ ተመካ የሚለው ራሱ ሽርክ ነው። ለነመካ የሚገባው በአንድ አላህ Subhanahu Wa Ta'ala ብቻ ነው ብለን ነበር ያቆምነው ማለት ነው። ዛሬ ባላ ፍቃድ እምናነሳው ለካም አንቱ ነው ያ ነቢ ለመላውም ኸልቅ ቀላቢ ብትን ያለውን ሰብሳቢ በሶፋ ቡራቅ ጋላቢ። እንግዲህ ከነዚህ 4 መስመሮች ውስጥ እንደተሰመረበት እንደምታዩት የሽርኩ ስንኝ የትኛው ነው? ለመላው ኸልቅ ቀላቢ የሚለው ለመላው ኸልቅ ቀላቢ ማን ብቻ ነው? አላሁ ረቡል ዓለሚን ነው። አምልኮ እንደምናቀው ከአንድ አላህ ውጭ ላለ አካል ለጅብሪልም ይሰጥ ለሚካኤልም ይሰጥ ለማንም ይሰጥ ምን ይሆናል ማለት ነው? አምልኮ ተብሎ አይወሰድም በጭራሽ ማለት ነው። ምን ይሆናል? ሽርክ ይሆናል ማለት ነው። ስለዚህ እዚህም ጋር ለካም አንቱ ነው ማለት አማርኛው ምን ማለት ነው? እስከዛሬ እኮ አላቅም ነበር ለካ እርሶ ነዎት ማለት ነው። ሹፍ ለመላውም ኸልቅ ቀላቢ ሁሉም ፍጡር እኮ እምትቀልቡት እርሶ ነዎት እስከዛሬ አላቅም ነበር እያሉ ነው። ብትን ያለውን ሰብሳቢ ብትን ያለው የሚሰበስበው ራሱ ማን ነው? አላሁ ረቡል ዓለሚን ነው። በሶፋ ቡራቅ ጋላቢ ሲሉ ከአላህ ውጭ ለነብዩ ሰለላሁ ዐለይሂ ወሰለም ምን ያደርጋሉ? አምልኮን ይፈጽማሉ። ይሄ ሽርክ በምን ላይ ነው የተፈጸመው? በሩቡብያ ላይ ነው ወይስ በኡሉህያ ላይ? ሩቡብያ ላይ። ለምን? ለምሳሌ ዱዓን በተመለከተ ያ አላህ መባል ሲገባው ያ አብሬት ያለ ሰው ምን ይሆናል? በኡሉህያ ወይም በአምልኮ በኩል ነው ያሻረከው። ሩቡብያ ማለት ግን የአላህ የጌትነት ስልጣኖቹ ማለት ነው። ማብላት ማጠጣቱ፣ ሕያው ማድረጉ፣ መግደሉ፣ ይሄን ምድር ማስተናበሩ የማን ስልጣን ነው? የአላህ ነው። አላህ በጌትነቱ የተነጠለበት ተውሂድ ሩቡብያ ይባላል። ተመልከቱ፣ ይሄ ሽርክ የመካ ሙሽሪኮች እንኳን ምን አላሉ? እነ ላት እነ ኡዛ ናቸው የሚያበሉን የሚያጠጡን አላሉ። ወለኢን ሰአልተሁም መን ኸለቀሁም ማን እንደፈጠራቸው ብትጠይቃቸው ሰየቁሉነ ይሉሃል አላህ እኮ ነው የፈጠረን ይሉሃል። ስለዚህ እቺ የመጀመሪያዋ የሽርክ ስንኝ ናት። ኢንሻአላህ መልስ እንሰጣለን። ከዚህ ጋር ተያያዥ የሆነ ሌላ ስንኝ ስላለ ማለት ነው። ከሱ ቀጥሎ ምን ይላል? 2 መስመሯን እዩት። አላሁመ ሰሊ አላ ሙሐመድ። እዚህ ጋር ችግር አለ? የለም። አላሁመ ሰሊ አላ ሙሐመድ እንላለን አንልም? ጥሩ። መገን ነቢ የሁሉ ቀላቢ ይሏቸዋል። መገን ነቢ ማለት የነቢ ነገር ይገርማል ማለት ነው። በአማርኛ መገን ማለት ይገርማል እንደማለት ነው። መጀን የሚሉት ቃል ማለት ነው። በወሎ በጎንደርና በጎጃም የሁሉ ቀላቢ እርሶ እኮ ኖት የሁሉ ቀላቢ እርሶ ነገር ይገርማል አሏቸው። ስለዚህ ለነዚህ ለሁለት ስንኞች ወይንም ደግሞ ለሁለቱ የሽርክ ግጥሞች ምን ሚል መልስ እንሰጣቸዋለን? አላሁ Subhanahu Wa Ta'ala ምን አለ? ወማ ሚን ዳበቲን ፊል አርዲ ኢላ አለላሂ ሪዝቁሃ። በምድር ላይ እኮ አንዲትም ተንቀሳቃሽ የለም ኢላ አለላሂ ሪዝቁሃ። በምድር ላይ አንዲትም ተንቀሳቃሽ የለም ሲሳይዋ ምትበላው ምትጠጣው በማን ላይ የተመደበ ቢሆን እንጂ አለላህ በአላህ ላይ የተመደበ ቢሆን እንጂ። ነብዩ ሰለላሁ ዐለይሂ ወሰለም በሁለቱ ሱጁዶች መሃል ሆነው ከመጀመሪያው ሱጁድ እንደተመለሱ ምንድነው የሚሉት? ረቢ እግፊርሊ ወርሐምኒ ወአፊኒ ከዛስ ወርዙቅኒ ሲሳይን ስጠኝ። ምክንያቱም ሲሳይ መስጠት የሚችለው ማን ብቻ ስለሆነ? አላህ ብቻ ስለሆነ። ስለዚህ አሁንም ባለፈው ሳምንት እንዳልነው አይ እነዚህ 2 ስንኞች ሽርክ አይደሉም ብለው ደፍረው ከመጡ ይሄው ሜዳውም ለነሱ ፈረሱም ለነሱ ማስረጃቸው ማምጣት ይችላሉ። እኛ ግን ምናል ጅብሪል ሆይ አንተ እኮ ነው ቀላቢያችን ቢባል ሽርክ እንደሚሆነው ለምንድነው ሽርክ የሚሆነው? ብቸኛው ቀላቢ አላሁ Subhanahu Wa Ta'ala ሆኖ ሳለ ከአላህ ውጭ በህይወት ላለው
ለመላእክቶች አለቃ ለጅብሪልም ተሰጠ ምን ይሆናል ሽርክ ይሆናል አይደል ልክ እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም በህይወት በነበሩ ጊዜ አንድ ክስተት ተከስቷል መዲና ውስጥ እየኖሩ ባለበት እሳቸው ቤት እንግዲህ እንደሚታወቀው በጣም ደሃ የነበሩ ነብይ ናቸው እርቧቸው የሚበላ ጠፍቶ ማለት ነው ምን አደረጉ ከቤታቸው በማታ ወጡ አንድ አቡበክር ሲዲቅም ከቤቱ ወጣ ሁለት ዑመር ኢብኑ አልኸጣብም ከቤቱ ወጣ ምን አስወጣችሁ ሲሉ ጠየቋቸው ማን ያላህ መልእክተኛ ለአቡበክርና ለዑመር የሁለቱ መልስ ምን ሆነ እርሶን ከቤት ያስወጣው ረሃብ ነው እኛንም ያስወጣን አሏቸው ስለዚህ ይሄው ተራቢ ነበሩ እሳቸው ራሱ ማለት ነው አንድ ሁለተኛ ሱና ጾምን በተመለከተ ፈርድ ጾም ምንድነው ምን መስፈርቱ ራሱ የፈርድ ጾም ለይል ካልተነየ ከንጋት በኋላ የፈርድ ጾም መነየት ይቻላል እንዴ አይቻልም አይደለ የሱና ጾም ሲሆንስ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ያረጉ ነበር አንዷ ሚስታቸው ቤት አድረው ከነበር ለምሳሌ ሌላኛው ሚስታቸው ቤት ይመጡና ሚበላ አለ ብለው ይጠይቃሉ ልብ በል ምክንያቱም ያበላ የሚያጠጣው ማን ስለሆነ አላህ እውነት ኸል እዚህ ጋር የሽርክ መንዙማ ባለቤቶች እንደሚሉት እሳቸው ለመላው ኸልቅ ቀላቢ ቢሆኑ ኖሮ ሚስቶቻቸው ቤት ውስጥ ምን ባልተገኘ ነበር ኢንሻአላህ መጣበታለሁ የሚቀጥለው ሐዲስ ላይ ምን ይባላሉ የለም ይበላ ከተባሉ በቀን ምን ይላሉ እኔ ጾመኛ ነኝ ብለው የሱና ጾም ከነጋ መነየት ይቻላል የተባለው ይሄ ሐዲስ ማስረጃ ተይዞ ነው አይሻ ረዲየላሁ ዐንሃ ምን ትላለች አንድ ሴት እኔ ቤት መጣች አለች ሁለት ሴት ልጆችን ይዛ እምትለምን አለች እኔ ቤት 3 ተምርን እንጂ አላገኘሁላትም 3 ፍሬ ተምር ሰጠኋት አለች አንዱን ለአንደኛዋ ልጇ ሰጠች አንዱን ለአንደኛዋ ልጇ ሰጠችና አንዱን ለራሷ ልትበላ ስትል ሁለቱ ሴት ልጆቿ ቀና ብለው ሲያዩት እሱንም ሰንጥቃ ግማሽ ግማሽ አድርጋ ሰጠቻቸው ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄን ሲሰሙ ምን አሉ በዚህ ስራው እኮ አላህ ጀነት አስገብቷታል አሉ በሌላ ዘገባ ደግሞ ምን አሉ በዚህ ስራው እኮ ከእሳት ጠብቋታል አሉ ከዚህ ምን ተረዳላችሁ የነብዩ ሰለላሁ ዐለይሂ ወሰለም ቤት ውስጥ ነበረ ምን የጠፋው ከ3 ተምር በላይ የጠፋው ማለት ነው አይደለም እሳቸው ለመላውም ኸልቅ ቀላቢ ሊሆኑ ቀርቶ ማለት ነው ስለዚህ ዛሬ ልጅ ስጡን እንዲያርጉል የሚሏቸው ሰዎች ክስረት ላይ ለመሆናቸው ይሄውኛ ማስረጃችንን ይዘመተናል ማስረጃ ሊኖራቸው ይችላል እነሱ አይችሉም አበደን ዓለምን ቢዞሩ ከተውራት ከኢንጂል ከዘቡር ከቁርአን በፈለጉት መንገድ ከቁርአን በሐዲስ ቢሄዱ አንድም ማስረጃ ሊያመጡ አይችሉም ለዚህ ነው ህዝቡ ከዚህ ከህደት እስካልተላቀቀ ድረስ ይሄን እምነቱን ካላጸዳ በስተቀር ሰላት ቢሰግድ ጾም ቢጾም ሐጅ ቢያደርግ ምንም ነጃ አይወጣም እንለው ግልጽ ነው ወንድሞቼ ይሄ ሽርክ ለመሆኑ የተሰመረበት ተግባብተናል አይደል አሁን ደግሞ ወደ ሌላ ክህደት እንሂድ በዚሁ ፓምፍሌት ላይ ምን ታገኛላችሁ እዚህ ጋር ደግሞ ቃጥባሬ የሚባሉ ሰዎች አሉ የቃጥባሬ አምላኪዎች የሚባሉ አሉ በየት ነው ያሉት በዚህ በደቡብ በጉራጌ ክልል በደንብ ይገኛሉ አዲስ አበባም ላይ አሁን ከለትለት እየተስፋፉ ነው ኮፍያቸው ምን ትመስላለች ነጭ ኮፍያ ትሆንና ክብ ክብ ያለባት 5 ምልክት አለ በአረንጓዴ ከለር በቀይ ከለር በቢጫ ከለር በተለያዩ ከለሮች ተደርጎ የቃጥባሬ ኮፍያ ይላሉ እነዚህ ሰዎች ሽርካቸው ተነግሮ አያልቅ ከዚህ ውስጥ አንዱን ነግራችኋለሁ አገራችን ላይ ያሉ ክርስቲያኖች እነማን ናቸው ነሷራ ምንላቸው አገራችን ላይ ያሉ ይሁዳዎች ወደ ጎንደር አካባቢ ይኖራሉ ፈላሻ በመባል ይታወቃሉ ሁለቱም ይሁዳም ይሁን ነሷራ ምን አላደረጉ እነዚህ ቃጥባሬዎች አሁን የሚፈጽሙትን ክህደት አልፈጸሙ ምን በማድረግ ለምሳሌ ክርስቲያኖች ኢየሱስ ጌታ ነው ቢሉም ኢየሱስ የፈጣሪ ልጅ ነው ብለው ቢያወሩ አንድም ቦታ ላይ ግን አደምን የፈጠረው የሰው ልጆችን አባት አደምን የፈጠረው ኢሳ ነው ብለው አያውቁ ይሁዳዎቹም ልክ እንደዚሁ ወቃለት اليهود عزير ابن الله አይደለ ይሁዳዎች አሉ ዑዘይር ወይንም እዝራ የማን ልጅ ነው አሉ የአላህ ልጅ ነው አሉ አይደል እዝራን ምን አይሉም ይሁዳዎቹ አደምን እኮ የፈጠረው እዝራ ነው አይሉም ዛሬ ይሄው እዚህ የቃጥባሬ አምላኪዎች ምን ይላሉ ይሄው ላነብላችሁ ነው እናንተም ጋር እጃችሁ ላይ ያለ አይደለ የልቅናውማ አሁን ልፈስረው ይላል እስካሁን ድረስ አላቅም ነበር አቡል ጀበል የሚባለው የቃጥባሬ ልጅ እነሱን ያመልኩት ስለሱ እንግዲህ አወድሰው ሊጀምሩ ነው የልቅናውማ አሁን ልፈስረው ያላህ ሹም እኮ ነው ሸልሞ የፈጠረው አላህ የቃጥባሬ ልጅ ሸልሞ አልፈጠረው አላህ ምርጥ በሆነ ሁኔታ መርጦ የላካቸው ምኖቹን ነው ነብያትና መልእክተኞቹን ብቻ እንጂ የዚህ የቃጥባሬ ሼክ የሚባለውን ሰውዬ ልጅ ሸልሞ ለመፍጠሩ አንድም ማስረጃ የለም ያሰመርኩበት ለዛ ነው ማስረጃውን እንመጣለን አላሁ ሱብሓነሁ ወተዓላ ያላለውም ብሏል ማለት ይሄ በአላህ ላይ መቅጠፍ ነው በአላህ ላይ የሚቀጥፉ ህዝቦችን ደግሞ አላህ ምን ሲል ጠራቸው በደለኞች ሲል ጠራቸው ማስረጃው ላይ እንመጣለን ያላህ ሹም እኮ ነው ሸልሞ የፈጠረው አሉ ውሸት ነው ይሄ ምን ማስረጃ አላቸው ነብዩ ሰለላሁ ዐለይሂ ወሰለም
በህይወት ቢኖሩ ኖሮ አዎ የቃጥባሬው የሚባለው ሰውዬ እንደዚህ ሆኖ ነው የሚወለደው ቢሉ የእሳቸውን ንግግር እናምናለን። እሳቸው ስለዚህ ሰውዬ ተናግረዋል? አልተናገሩም። ስለዚህ ይሄ ራሱ ቅጥፈት ስለሆነ ነው ያሰመርንበት። በፊት የሰራውን ጉድ አሁን ልናገረው አለ። እንግዲህ ሰውየው በዚህ ዘመን የነበረ ሰው ነው። ልብ በሉ ከኛ እድሜ በፊት ቢሆንም በዚህ ይሄው ከ30 ከ40 ዓመት በፊት የነበረውን ሰውዬ ሲያወድሱት ምን ይሉታል? ፊት ለፊቱ በፊት የሰራውን ጉድ መቼ አደም ሲخلቅ የሰራውን ጉድ ልናገር እያለ ነው። በፊት የሰራውን ጉድ አሁን ልናገረው አለ። ይሄም ክህደት ነው። አንድ ሰው እዚህ ምድር ላይ ሲመጣ ብቻ እንጂ ህይወትን ሀብሎ የሚጀምረው አንድ ሁለተኛስ ህይወትን ራሱ ሀብሎ ለመጀመር ከልጅነቱ ጀምሮ ምን ያደርጋል? ወላሁ አኽረጀኩም ሚን ቡጡኒ ኡመሃቲኩም ላ ተዕለሙነ ሸይአን ወጀዐለ ለኩም السمع والابصار والافئده لعلكم ተሽኩሩን። ከእናታችሁ ሆድ ምንንም ሳታውቁ አወጣችሁ አላህ አለ። ከዛስ ማያን መመልከቻን ልቦናን አደረገላችሁ አለ፣ ታመሰግኑትም ዘንድ አለ። ስለዚህ የዚህ የቃጥባሬ ልጅ አሁን እዚህ ምድር ላይ ከእናቱ ማህፀን ሲወጣ ምንም የማያውቅ ሆኖ ነው የወጣው። ከዛስ ለጉርምስና እድሜ ከደረሰ በኋላ ደግሞ ዒልም ተምሮ ከዛስ አላህን ተገዝቶ የአላህ ወልይ ሊሆን ይችላል አይችልም አንልምኛ። ከዛ ውጭ ግን በፊት የሰራውን ጉድ አሁን ልናገርለት የሚባል ወላ ነብይ ወላ እንደዚህ አይነት ግለሰብ በሸሪዓችን የለም። ይሄም የክህደት እምነት ነው። ይሄው ሊቀጥል ነው። የአደም ጭቃ ነው እጁን ያጠቆረው። እንግዲህ የዚህ ግለሰብ የቃጥባሬ ልጅ የሚባለው ወይም የቃጥባሬዎቹ ሼክ የሚባለው ሰውዬ ሼክ ኢሳ ይባላል። የሱ ልጅ ማን ይባላል? አቡል ጀበል ይባላል። አቡል ጀበል እኮ እጁ ላይ ጥቁር ምልክት ያለበት ምን ይያሉ ነው? የአደም ጭቃ ነው እጁን ያጠቆረው አሉ። እንግዲህ ከአማራ ክልል የመጣችሁ አላችሁ፣ ከአፋር የመጣችሁ አላችሁ፣ ከደቡብ የመጣችሁ አላችሁ። እናንተ በምትኖሩበት ውስጥ ያሉ ክርስቲያኖች አንድም ቀን ዒሳ ነው አደምን የፈጠረው ዑዘይር ነው አደምን የፈጠረው ሲሉ ሰምተን እናውቃለን? ይሄው እዚህ ድፍረታቸው ድፍረት ምን ይላሉ? የቃጥባሬዎች ልጅ አቡል ጀበል የተባለው እኮ እጁ ላይ ምልክት ያለበት የአደም ጭቃ ነው እጁን ያጠቆረው ይላሉ። እሺ ነበር ያሳመረ አሉ። አልበቃቸውም ደግሞ እኮ ነበር ያሳመረ ማንን? አደምን። ሌሎቹ ሲያቦኩ እንግዲህ መላእክቶቹን ለማለት ፈልገው ይመስለኛል። መላእክቶቹ አደም የተፈጠረበትን ጭቃ ሲያቦኩ እኮ ለአባታችን አደም ለሰው ልጆች ሁሉ አባት ማን ነው ቅርጽ የሰጠው እያሉ ነው። ፊቱን ያሳመረለት አቡል ጀበል ነው እያሉ ነው። ተመልከቱ፣ አቡል ጀበል ግርማ አለው ለመልኩ ብለው አረፍተ ነገሩን ጨረሱ። አሁን ወደ መልሳችን እንመጣለን። አላሁ ስብሓነሁ ወተዓላ ምን ይላል? እንዲህ አይነት ከሃዲና ቀጣፊዎችን ወመን አዝለሙ ሚመን ይፍተራ ዐለላሂ ከዚበን አው ከዘበ ቢአያቲህ ኢነሁ ላ ዩፍሊሁ ዛሊሙን። በአላህም ላይ ውሸትን ከቀጣጠፈ ወይንም በአንቀጾቹ ካስተባበለ ሰው ይበልጥ በደለኛው ማን ነው? እነሆ በደለኞች አይድኑም አለ። ወደ ማስረጃችን ደግሞ ስንመጣ ይሄ እንግዲህ ውሸታቸውን በተመለከተ ነው። ከቁርአን መልስ የሰጠናቸው ሲዋሹ ሲቀጥፉ ለነበረው ማለት ነው። ቀጥታ ለነሱ የሚገባቸው መልስ ስንናገር ግን አላህ ምን አለ? ከቡረት ከሊመተን ተخرج من افواههم ان يقولون الا كذبا። ከቡረት ከሊመተን ምንኛ ከበደች ተخرج من افواههم ከመላሳቸው የምትወጣው ንግግር ان يقولون الا كذبا ውሸትን እንጂ እኮ ሌላ ይናገሩም ማለት ከላይ አሁን አባታችን አደምን አላህ ፈጥሮት ሲያበቃ የቃጥባሬ ልጅ ነው የፈጠረው፣ ለዚህም ደግሞ እጁ ላይ ያለው ምልክት ጭቃው እኮ ተፈናጥሮበት ነው ከሚሉ ክህደትን ከሚያስተጋቡ ሰዎች በላይ ማን በደለኛ ማን ቀጣፊ አለ? የአላህ ባሪያዎች ሆይ ቀጣፊዎች ናቸው አይደሉ? በአላህ ዲን ላይ እየተጫወቱ ነው አይደለም? አሁን ይሄው አናታቸው የሚፈረክስ የቁርአን አንቀጽ መጣባቸው። ምን ሊል? አላህ ምን አለ? ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ አስተክበርተ አም ኩንተ ሚነል ዓሊን። ትርጉም ኢብሊስ ወይንም ሸይጣን አላሁ ስብሓነሁ ወተዓላ አደምን ከፈጠረ በኋላ ምን አለው? ስገድለት አለው። ሸይጣን ምን አለ? አነ ኸይሩ ሚንሁ እኔ እኮ ከሱ የተሻልኩኝ ነኝ አለ። ኸለቅተኒ ሚን ናር እኔን እኮ ከሳት ፈጠርከኝ፣ ወኸለቅተሁ ሚን ጢን ይኸው ሌላ ማስረጃችን እሱን ደግሞ ከጭቃ ፈጠርከው አለ። ስለዚህ ሸይጣን እንኳን አምኗል ምን ለመሆኑ አደምን አላህ ከጭቃ እንደፈጠረው። የቃጥባሪዎች ተከታዮች ባያምኑም ማለት ነው። እነሱ ምን እያሉ ነው? አደምን የፈጠረው ማን ነው እያሉ ነው። አቡል ጀበል የተባለው የቃጥባሪ ልጅ ነው እያሉ ነው። ከዛስ አላህ ምን አለው? ቃል አላህ አለ ያ ኢብሊስ አንተ ሰይጣን ሆይ ማ መነዐከ ምን ከለከለህ አንተ ስጁደ ከመስገድ ሊማ ኸለቅቱ ለፈጠርኩት ቢየደይ በሁለት እጆቼ ለፈጠርኩት አደም ስገድለት ስልህ ከመስገድ ምን ከለከለህ አለው። ከዚህ ምን እንይዛለን ወንድሞቼ? ማስረጃ አደምን የፈጠረው አላህ ነው አንድ፣ ሁለተኛ በሁለት እጆቹ ነው የፈጠረው።
ወሰወረኩም ፈአሕሰነ ሱወረኩም በሌላ አንቀጽ አይደለ ወረዘቀኩም ይላል አይደለ ቅርጽን የቀረጸ ያሳመረው ማን ሆኖ ተገኘ አላሁ ረቡል ዓለሚን የአላህን ስልጣን በሩቡብያው አንስተው ያውም በቦታው ላልነበረ ሰው ሚገርመው አቡል ጀበል የሚባለው ሰው ያባቱን አፈጣጠር እንኳን አላየም አደምን ሊፈጥር ቀርቶ የራሱን አፈጣጠር እንኳን አላየም ማናችንም ከናታችን ሆድ ስንወጣ አይደለም ስራ ልንፈጽም ቀርቶ ማለት ነው ነፍስና ቃል እንዴ አናቅ ቅድም በቀራውላችሁ አንቀጽ ወላሁ አخرجكم አላህ እኮ አስወጣችሁ ሚን ቡጡኒ ኡማሃቲኩም ከናቶቻችሁ ማህፀን እኮ አስወጣችሁ ላ ተዕለሙን ማታቁ ስትሆኑ ሸይአን ምንንም ነገር ማታቁ ስትሆኑ አስወጣችሁ ከዛስ ወጀዐለ ለኩም ለናንተ አደረገላችሁ ሰምአ መስሚያ والابصار መመልከቻ والافئده ልቦና አደረገላችሁ ለአለኩም ተሽኩሩን አላህን ታመሰግኑት ዘንድ ስለዚህ ተመልከቱ ይሄን ክህደት ነው በግልጽ እየተፋለምናቸው ያለ ነው አሁንም ይሄ ክህደት አይደለም አዎ የቃጥባሬ ልጅ አቡል ጀበል ነው አደምን የፈጠረው ካሉ ደፍሮ በአደባባይ ይውጡ እነሱ ምንም አይመስላቸው በተለይ አሁን ወጣት ልጆች ደርሰውላቸዋል በክህደት ላይ ማለት ነው ይሄን የድሮ የክህደት መንዙማ ድጋሚ ካልጀደድ ነው ያባቶቻችን መንገድ ይያሉ የጀሃነም መንገድ መሄዱ ሰዎች አሉ ስለዚህኛ ምን እናደርጋለን ቁርአንን እንማራለን ተውሂድን እንማራለን ከዛስ ምን እናደርጋለን ለማህበረሰቡ ብቸኛ ሀብታችንን ተውሂድን እናስተላልፋለን ልጆቻችን ተውሂድ ካላቸው እኛ በተውሂድ ከሞት ምንም ጥርጥር የለው እዚህ ዓለም ላይ ሰው የሚሞተውን ሞተን ብንለያይም አኺራ ላይ እንለያይም ለዚህ ማስረጃችን ምንድነው ተፈضل ሰይፈቲ ማስረጃችን ምንድነው ለአላህ ብለው የተዋደዱ አንድ እሺ ሁለተኛ ግልጽ የቁርአን አንቀጽ አለ አም ኩንቱም ሹሃዳ إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون الله من قال يعقوب عليه السلام موت أفاف لي هونو بنبر الساعات إن أنت نبرت شوي بوتاو لا النبر لنبي صلى الله عليه وسلم أم كنتم شهداء بوتاو لي تتدافشوا نبروه إذ حضر يعقوب الموت يعقوب موت بمتاو جزي إذ قال لبنيه لجوچون سبسبنا አላቸው ምን አላቸው ما تعبدون من بعدي كان يموت بኋላ ማን ነው የምታመልኩት አላቸው ያዕቆብ የማን ልጅ ነው የይስሐቅ ልጅ ነው ይስሐቅ የማን ልጅ ነው የኢብራሂም ልጅ ነው ከያዕቆብ ልጆች ውስጥ አንደኛው ማን ነው ዩሱፍ አለይሂ ሰላም ነው እንግዲህ ያዕቆብ ምን አደረገ ዩሱፍና ወንድሞቹን ሰብስቦ ከኔ ሞት በኋላ ማን ነው የምታመልኩት ማን ነው የምትገዙት አላቸው እነሱ ምን አሉት ናዕቡዱ አሉት እናመልካለን ኢላሃከ ያንተን አምላክ ወኢላሃ አባኢከ ያባቶችህን ኢብራሂም የኢብራሂምን ወኢስማዒል የኢስማዒልን ወኢስሐቅ የኢስሐቅን ኢላሃን ዋሂዳ አንድ አምላክ የሆነውን ወነህኑ እኛኮ ለሁ ለአላህ ሙስሊሙን እጅ የሰጠን ሙስሊሞች ነን አሉ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ተብሏል ሙስሊሞች ሆናችሁ ቢሆን እንጂ እንዳትሞቱ ተብሏል እነዚህ ሰዎች አባትም ልጅም በእስልምና ላይ በተውሂድ ላይ ከሞቱ አላህ ይነጣጥላቸው አሁን ይሄን ያህል መግቢያ ካደረኩላችሁ ሌላ አንቀጽ አምጡ እናንተ አምጡ አንቀጽ አልሐቅና ቢሂ ذريته አንብበው ሙሉ ተፈضل ልክ ነው መልሱ ልክ ነው አያውን አንሱት والذين امنوا እነዚህ ያመኑ ወተባአቱም ጨርሱት አለም ዝም ትላላችሁ ቁርአን ስታፈዙ አይደል እንደምትሉት ለምን ትፈራላችሁ ቀጥል والذين امنوا እነዚህ ያመኑ ወተባአቱም ذريته بإيمان እነዚያ ያመኑት ዝርያዎቻቸው የተከተሏቸው በምን بإيمان በእምነት የተከተሏቸው አልሐቅና ቢሂም ذريتهم የነሱን ዝርያዎች እኮ እንደበልቀላቸዋለን አለ የት ነው የሚደበልቀላቸው ጀነት ምሳሌውን ላምጣላችሁ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ጀነት 100 ደረጃ አላት አሉ 100 ደረጃ አላት ሁሉም ሰው እንደየስፍራው ነው ጀነት ላይ የሚለያየው ጀነት በአላህ ህዝነት እንገባና ደረጃዎቹ ላይ ግን የምንለያየው በመናችን ነው እንደየስራችን ፊርደውሰል አዕላን ሲመስሉ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ጣራው እኮ አሉ የአላህ አርሽ ነው አሉ ስትለምኑ ጀነተል ፊርደውስ ለምኑ አሉ እሺ አንድ አባት በአላህ ህዝነት የት ገባ ጀነተል ፊርደውስ ላይ ገባ ልጆቹ የሱን ያህል የኢማን ደረጃ ላይ ኖራቸው ይችላል ነገር ግን ዝርያዎቹ የሱ ልጆች ተከተሉታል አልተከተሉትም አላህ ምን አለ ወለዲነ አመኑ እነዚህ ያመኑ ወተባአቱም የተከተሏቸው ذريتهم የነሱ ዝርያዎች ደግሞ የተከተሏቸው بإيمانين በእምነት ተከተሏቸው ግን የአባትና ልጅ ኢማን ወይም የልጅና የአባት ኢማን ደረጃው እኩል ላይሆን ይችላል ጀነት ላይ ሲለያዩ አላህ ምን አለ
አልሐቅና ቢሂም አለ ደባለቅናቸው አለ ذريتهم ዝርያዎቻቸውን እንደበልቅላቸዋለን አለ። ጀነትና ጀሃነም ብሎ መለያየት ከባድ አደጋ ነው አይደለ? በአባትና በልጅ መካከል ልክ ኢብራሂምና አባታቸው እንደተለያዩት አላህ በእዝነቱ ምን ያደርጋል? የተውሂድ ሰው ይሁኑ እንጂ ስራቸው ቢለያይም ጀነት ውስጥ ማንም እንዲከፋበት ስለማይፈልግ አባትና ልጅን አይለያይም። በእምነት እስከ ተከተሏቸው ድረስ ምን ያደርጋል? ጀነት ላይ 50ኛው ደረጃ ላይ የነበረው ብድግ ያደርግና አባትየው ሙሉ ደስታ እንዲኖረው ወስዶ ፊርደውሰል አዕላ ላይ ይደበልቀዋል። እቺ ሁሉ ግን የምትሰራው ከምን በኋላ ነው? ከተውሂድ በኋላ ነው የምትሰራው። ተውሂድ የሌለው ሰው የጀነትን ሽታው አይደለም ሊገባ ቀርቶ ማለት ነው። ስለዚህ ተውሂድ ትኩረት ሊሰጠው ይገባል። ወደ ሌላ ስንኝ እንሂድ። ይሄም ደግሞ በጣም አስደንጋጭ ስንኝ ነው። ምን ይላል? በዘመን ያላችሁ ይላል አይደል? ይሄን ከዚህ ከላይ ጀምሮ ነው አይደል ያሰመርነው? ለምን? ጥሪ ስለሆነ ማለት ነው። በዘመን ያላችሁ ሳዳቶች አኽያር ማለት ምርጦች የሆናችሁት ማለት ነው። በዘመን ያላችሁት ምርጦች ሆይ አለ ሊባል የሚገባው ምንድነው? ኩለ የውሚን ሁወ ፊ ሸእኑን ፈቢአይ አላኢ ረቢኩማ ቱከዚባን። ኩለ የውሚን ማለት ምን ማለት ነው? በየቀኑ ማለት ነው። ሁወ ፊ ሸእን አላህ እኮ በስራ ላይ ነው። እነዚህ የሞቱትን ምን ይሏቸዋል? ቁጥብ አውታድ ሚሏቸው አሉ። መደድ እያሉ የሚለምኗቸው አሉ። እነዚህን አካላት ምን ይሏቸዋል? በዘመን ያላችሁ ሳሂቡ ዘማን የሚሏቸው አሉ። ሱፊዮችና ቀብር አምላኪዎች አህባሾች ሳሂቡ ዘማን የዘመኑ ባለቤት የሚባል አለ ይላሉ። ማንን ትተው? ረብል ዓለሚንን ትተው። ይሄው ግጥሙ ላይ ምን አለ? በዘመን ያላችሁ አለ ሳዳቶች አኽያር እናንተ ምርጥ የሆናችሁት ወይ ቀኝ እጄን ጨብጡኝ አለ። ያነበባችሁት ነው አይደል? ቀኝ እጄን ጨብጡኝ ይላል አይደል? ምን እንዳይሆን ነው ቀኝ እጁን እንዲጨብጡት የፈለገው? ወድቄ እንዳልቀራ አለ። ውዳቂ ስለሆነ እኮ ነው። ለምን? ከአላህ ውጭ የሚለምን ሰው ውዳቂ ነው አይደለም ወንድሞቼ? ነፍሳቸውን ማዳን ማይችሉ ሰዎች ምን አላቸው? ቀኝ እጄን ጨብጡኝ ወድቄ እንዳልቀራ አላቸው። ወድቀዋል እኮ እነሱ ራሱ የሚለመኑት ማለት ነው። ከአላህ ውጭ እንደሚለመኑ ያወቁ ሲለመኑ ዝም የሚሉ ከነበሩ እነሱ ራሱ የሰው ሰይጣን ናቸው። አንድ በል። ሁለተኛ ከአላህ ውጭ ያለን አካል የሚለምን ሰው ወመን አضሉ ሚመን የድዑ ሚን ዱኒላሂ መን ላ የስተጂቡ ለሁ ኢላ የውሚል ቂያማ እስከ ቂያማ ድረስ መልስ የማይሰጠው ከሚለምን ሰው የበለጠ ማን ጠማማ አለ አላህ? ማን ውዳቂ አለ አለ? ተመልከት። ቀኝ እጄን ጨብጡኝ ወድቄ እንዳልቀራ አላቸው። ተመልከት። ሰው ጉሮሮውን ጠርጎ ድምጽ ተለማምዶ ሰው ለማጥመም ይሄን ያህል ተለማምዶ ብቅ ይላል። ያላህን መብት አንስቶ ለሰዎች ሊሰጥ። በዘመን ያላችሁ ሳዳቶች አኽያር ቀኝ እጄን ጨብጡኝ ወድቄ እንዳልቀራ አላቸው። ከዛስ ምን አለ? ሺሊላህ አለ ጌቶቼ እናንተ የኔ ጌታዎች ሆይ አርሂቡ ኑ ዱስቱር እጅግር ሰተናችኋል አለ። እቺ ራሱ ተሰምሮባታል አልተሰመረባት? ዱስቱር የሚባለው ለማን ነው? እጅ የሚሰጠው ለማን ነው? እጅግር የሚሰጠው ለአላህ ነው አይደል? ይሄው ዱስቱር ብለናል አላቸው። ስሙት አሁን መቼም ያለናንተ ሁሉ አያምር አለ። ይሄ ራሱ የማንን መብት ለማን አንስቶ መስጠት ነው? እኛ ያለ አላህ እኮ ነው ማያምርብን ነው አይደለም? መቼም ያለናንተ ሁሉም አያምር አላቸው። በእናንተ የሸሸ ምንም አያፍር አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላሁ ስብሓነሁ ወተዓላ ምን ብሎ ሲያበቃ ፈፊሩ ኢለላህ ምን ማለት ነው? ፈፊሩ ኢለላህ ማለት ወደ አላህ ሽሹ ማለት ነው አይደል? ወደ አላህ ሽሹ የሚለውን ትቶ ምን አለ? በእናንተ የሸሸ ምንም አያፍር። እሺ ጌቶቼ አላቸው። ድጋሚ እላይ ጌቶቼ ብሎ ነበር አይደል? አሁንም ጌቶቼ ሲል ጠራቸው። ጌቶቼ አትለፉኝ አላቸው። ሾፍ ጌቶቼ ምን አትለፉኝ አደቤም ባያምር አለ። እውነቱን እኮ ነው። እዚህ ጋር ከአላህ ውጭ የሚለምን ሰው አደበኛ ነው የሚባለው አይደለም። አደብ ስለሌለው አመነ አደብ እንደሌለው። ጌቶቼ አትለፉኝ አደቤም ባያምር አለ። በዚሁ ስለ አኽላቅ ማንሳት ፈልጋለሁ። አኽላቅ ሲባል አብዛኛውን ጊዜ ሰዎች ምን ይላሉ? ዳዕዋ እንዲህ የተውሂድ ዳዕዋ ጠንከር ተደርጎ ሲደረግ ዋናው ሂክማ ነው፣ ጥበብ ነው፣ ዋናው አኽላቅ ነው ይላሉ። አኽላቅን በዚህ ትርጉም ያዙልኝ ወንድሞቼ። አኽላቅ ማአል ኻሊቅ አንድ፣ አኽላቅ ማአል ኸልቅ ሁለት። ምን ማለት ነው? ከፈጣሪያችን ጋር ያለን ስነ ምግባር አንድ፣ ከፍጡራን ጋር ያለን ስነ ምግባር ሁለት። ከፈጣሪያችን ጋር ያለንን ስነ ምግባር ሳናሟላ እምነታችንን ሳናስተካክል ከፍጡራን ጋር ያለንን ብናሟላ አኽላቅ አለን አይባልም። አበደን። ዛሬ የተያዘው ግን ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃ ምን አለቻቸው? በጃሂልያው ዘመን እኮ እገሌ የሚባል ሰው ብላ
የአንድን ግለሰብ ስም ጠርታ ሰደቃ ቢሰጥ እንዲህ ቢያደርግ በዛ ማህበረሰብ ዘንድ ስሙ የተጠራ ትልቅ ሰው ነበር አለቻቸው። አላህ ዘንድ ምን አለው ብላ ስትጠይቅ እሳቸው ምን መልስ ሰጧት? የእሳት ነው አሏት። የምንድነው? የእሳት ነው። ምን አሏት? አንድም ቀን እኮ ሰዎች በሚቀሰቀሱበት ቀን ማረኝ ብሎ አያውቅም። ምን ስለሌለው ነው የእሳት ነው ያሏት? ንገሩኝ ወንድሞቼ። አቂዳ ኢማን ስለሌለው ነው አይደለም የእሳት ነው ያሏት እንጂ ዘካ መስጠቱን፣ ሰደቃ ማብላቱን፣ እንደገና ለሰዎች ማስታረቁን፣ መልካምን ነገር በጠቅላላ ስትደረድር ምን አሏት? ይሄ ምንድነው? አኽላቅ ማአል ኸልቅ ነው። ከፍጡራን ጋር ያለውን ነገር አሟልቶ ነበር። ምን አጓድሏል? ከፈጣሪው ጋር ከአላህ ጋር ያለውን ስላጓደለ ምን ላይ ወደቀ? የእሳት ሆነ። እሳት የገባ ሰው ደግሞ አላሁ ሱብሓነሁ ወተዓላ በሽርክ ጉዳይ ከገባ መቼም ቢሆን አያስወጣው። ዛሬ ምን ሲባል ትሰማለህ? አኽላቅ ነው ዋናው ይሉሃል። ተመልከተው ጌቶች አትለፉኝ፣ አደቤም ባያምር ስነ ስርዓት እንኳን ባይኖረኝ አትለፉኝ፣ የጠየኳችሁን አምጡ እያላቸው ነው። አደብ ቢስ አለ፣ ስነ ስርዓት የለሽ ማለት ነው። ቡልሃ ማለት ቂል ማለት ነው። እንደኔ ቢኖር ቂልና ስነ ስርዓት ያጣ ብሆንም እሺ ባሪያ ሲባል ማጥፋት አለ። እኛ የማን ባሪያዎች ነን ወንድሞቼ? የአላህ ባሪያዎች ነን አይደል? እሱ ምን አለ? ባሪያ ሲባል ማጥፋት እለት ነው እድር ለናንተ ይገባል ያጠፋን መማር። አያችሁት እንዴት እንደሚከብድ? አያችሁት እንዴት በቃ ሰማይ አለመሰንጠቋ፣ ምድር ተንቀጥቅጣ አለመጥፋቷ በሚገርም ሁኔታ ይሄን ሰውዬ ካልሸለምነው ይላሉ ደግሞ አያፍሩ። ማዲሁ የነብዩ አወዳሽ ይሉታል። የነብዩን ዲን ከስር የሚገረድሰው ማን ነው? እንዲህ አይነት ሰው ነው አይደለም ወንድሞቼ? ቆይ ነብዩ ሰለላሁ ዐለይሂ ወሰለም ምን ሊያረጉ ነው ወደዚህ ምድር የተላኩት? 23 ዓመት ያ ሁሉ መከራ የደረሰባቸው። ወንጀልን የሚምረው አላህ ብቻ ነው። አላህን ብቻ ምህረት ለምኑ፣ ተመኩ በሱ ብቻ፣ ፍሩት እሱን ብቻ፣ ውደዱት እሱን ብቻ፣ ለምኑት እሱን ብቻ ሊሉ ነው አይደለም የመጡት? ይሄው እዚህ ተመልከቱ። ይሄ ስንኝ ይሄማ ከመጀመሪያው ጀምሮ እስከ መጨረሻው ተሰምሮበታል አልተሰመረበትም? ለምን? ከመጀመሪያው ጀምሮ ችግር ስለሆነ ማለት ነው። በዘመን ያላችሁ ሳዳቶች አኺያር ቀኝ እጄን ጨብጡኝ ወድቄ እንዳልቀረ ሺሊላህ ጌቶቼ አርሂቡ ዱስቱር መቼም ያለናንተ ሁሉም አያምር በእናንተ የሸሸ ምንም አያፍር ጌቶች አትለፉኝ አደቤም ባያምር አደበቢስ ቡልሃ እንደኔ ቢኖር ባሪያ ሲባል ማጥፋት እለት ነው እድር ለናንተ ይገባል ያጠፋን መማር ይላቸዋል። አላህ ራሱ ምን አለ? ወመን የኽፊሩ ዙኑበ ኢላላህ ከአላህ ውጭ ማን ነው ወንጀልን የሚምረው አለ? ማንም የለም አይደል? ይሄው አንስቶ አላህ ብቻ የሚምረውን ወንጀል ለማን እያደረገ ነው? ሸህ ለሚላቸው አካላት ለናንተ ይገባል ያጠፋን መማር ማሩኝ ይላቸዋል። እንዲህ አይነቱ ሽርክን የሚያስፋፋ ሰው ማህበረሰቡ ዘንድ ታላቁ የነብዩ አወዳሽ እየተባለ ይጠራል። ታላቁ የነብዩን ዲን የሚገረስሰው ሰውዬ ማለት ነው። ስለዚህ ኡመተል ኢስላም ሊጠነቀቀው ይገባል። ይሄን ሰውዬ የትኛውንም አይነት ኪስ አውላቂ ከሚጠነቀቀው በላይ ኢማንን አውላቂን ሰው ነው ልትጠነቀቅ የሚገባው። አንድ ሰው ለምሳሌ የጃመል አለበት እንበል አንድ ሰፈር ውስጥ ምን አይባልም? ይሄን ሰውዬ ተጠንቀቁት ሞባይል ይሰርቃል፣ ይሄን ሰውዬ ተጠንቀቁት የተከፈተ ቦርሳ ካገኘ ይዘርፋል ቢባል እንዴት ሰው ታማላችሁ ሚል ሰምታችሁ ታውቃላችሁ? ምን ይላል? አላህ ያክብርህ፣ ዱንያ አኺራን ያሳምርልህ፣ ዘር ያውጣል፣ ሞባይሌን አዳንክልኝ ይላል። ይላል አይልም? ሰው ወንድሞቼ ሌባን ስትጠቁመው ደስ ይለዋል አይደል? ምን አይነት ሌባ? የዱንያን ሌባ ስትጠቁመው። የአኺራን ሌባ ምንም በለው። ይሄው አላህን ትቶ ምንም ይል ለናንተ ይገባል ያጠፋን መማረም ሚልን ሰው ይሄን ስትናገር ምን ይላል? የሰው ስም ስታነሳ አይከብድም ወይ ይላል። አረ በደንብ አድርጌ ነው ማነሳው ጌታዬ ስለፈቀደልኝ፣ ውዱ መልእክተኛዬ ስለፈቀዱልኝ፣ ለዲኔ ዳር ድንበር መቆም ስላለብኝ፣ ዲኔ በጠራራ ፀሐይ እንደዚህ የተናደ እጅግሬን አጣጥፌ ቁጭ እላለሁ እንዴ? አበደን ከላ አይታሰብም። ሞት ይሻላል፣ ከዚህ ሞት ይሻላል። እንዲህ ይኸው የነብዩ ዲን አላህ አምኖ የላከበት 124000 ነብይ የላከበት ዲን በአደባባይ በጠራራ ፀሐይ ሲዘረፍ ማለት ነው። ያውም ምን በሚል ስም ነብዩን እናወድሳለን በሚል ስም ለተሸዋጆች ለማወቅ በሚከብዳቸው መንገድ መተው ሰለዋት ነው ብለው ቢስሚላህ ብለው ይጀምራሉ። አንድ ሰው ቢራ ቢስሚላህ ብሎ ቢጠጣ حرام ከመሆን ይወገዳል? አይወገድም አይደል? ቢራ የሚጠጡት ሰዎች ወንጀል መሆኑን ያውቃሉ። እነዚህ ሰዎች ይሄን ክህደት ሲያስተላልፉ ቢስሚላህ ብለው ይጀምራሉ። ከመጀመሪያው እስከ መጨረሻቸው ክህደት አራግፈው በየሙስሊሙ ቤት ረመዳን ላይ የነዚህ ሰዎች ትምህርት ይከፈታል። ዒድና አረፋ ነው እየተባለ በቴሌቪዥን ይሄ ክህደት ይሰራጫል። ስለዚህ እኛ ባላህ ህዝነት ማህበረሰቡ ይረዳው ዘንድ ምን እናደርጋለን? ይሄን ክህደት መሆኑን ይሄው ቀስ እያልኩ እንዳነበብኩላችሁ ምን ይሆናል
እናብራራለን ለማህበረሰቡ ሚመለስ ሰው አላህ ኸይር ይሻለት ሰው ሰበብ ሆኖት እንዲመለስ አንመለስ ያሉትስ ሁጃ ማስረጃ እንዲሆንባቸው ምን እናደርጋለን ይሄው ለአደባባይ ሐቁን እናሰርጻለን ለህዝብ ሌላ ስንኝ ምን ብሎ ጀመረ አልহামዱሊላህ ብሎ ጀመረ አያችሁ እዚህ ጋር ነው አደጋው ቢስሚላህ አልহামዱሊላህ اللهم صل ብለው ነው አይደል የሚጀምሩት ይሄው ተይን ደሞ ከባድ ንግግር አልহামዱሊላህ ይመስገን ገፋር አለ ገፋር ማለት ማለት ነው አላህም ማለት ነው መሐሪው ምስጋና ይገባው ብሎ ጀመረና ምን አለ ቀልቤን ያዞረልኝ ወደናንተ በር አለ አላህ Subhanahu Wa Ta'ala መልካም የሻለት ሰው ዲኑን ያስገነዝበዋል እሱም በብቸኝነት እንዲያመልክ ነው አይደል የሚለግሰው አላህ ላይ ሹፍ እንግዲህ ጭራሽ በደል ሲጨምር አላህ እኮ ነው ወደናንተ ቀልቤን ያዞራት ወደማ ካላህ ውጭ ወደሚመለኩት ማለት ነው በአላህ ላይ እየቀጠፈ ነው ግለሰቡ ተመልከቱ በእናንተ የሸሸ ያገኛል ሹምሽር ይላቸዋል ሹፍ አላህ ምን ብሏል ብለናል ቀደም ፈፊሩ ኢላላህ ወደ አላህ ሽሹ ነው አይደል ያለው በእናንተ የሸሸ ምን ያገኛል ሹም ማለት ስልጣን ማለት ነው ይሄ ማን ስልጣን ነው ወንድሞቼ ቁልላሁመ ማሊከል ሙልክ ጨርሱት ቱእቲል ሙልከ መን ተሻ ወተንዚዑ አመን ተሻ ቁል በል አንተ ነብያችን ሆይ ማሊከል ሙልክ የነገስታት ሁሉ ንጉስ እኮ ማን ነው አላህ ነው ቱእቲል ሙልክ ስልጣንን እኮ ትሰጣለህ ለፈለከው ወተንዚዑ ትነጥቃለህ ደግሞ አመን የሻ ከፈለከው ላይ ደግሞ ስልጣኑን ተነጥቀዋል ይሄን ስልጣን አንስቶ ለማንሰጣ ይሄ ሰውዬ በእናንተ የሸሸ ወደናንተ የተጠጋ ማለት ነው ያገኛል ሹምሽር ሊለግስ ነው መሰል አለ ሊሰጥ ነው መሰለኝ ምኑ ዳመናው ዟዟራ አለ ዝናብ ሊዘንብ ሲል ዳመና አይደል የሚመጣው ምን አለ የስልካችሁ ንባብ ይሰማ ጀመረ አለ ኢና ሊላሂ ወኢና ኢለይሂ ራጂኡን ፕሮቫውን አይተነዋል ልብስ ምናምን የሚሰፉ ሰዎች መጀመሪያ ምን ያደርጋሉ የመጨረሻ ልብሱ ተሰጥቶ ከመሄድ በፊት ለፕሮቫ ቀና ተባላል የሚገጣጠሙባቸው ቦታዎች ትከሻው ይዞሃል አልያዘም ወይ ምናምን ፕሮቫውን አይተንባችኋል የስልካችሁ እኮ ንባብ ልትለግሱ ልትሰጡን አይደለ ፕሮቫው ደርሶናል ይላል ኢና ሊላሂ ወኢና ኢለይሂ ራጂኡን ክህደት እኮ ነው ወንድሞቼ ከባድ ክህደት ማለት ነው እንቀጥል ምን አለ ሼክ ሙሐመድ ሸሪፍ የርጎየው ገበረ ልክ የቦረናው የዳናው እንደሚባለው ይሄ ደግሞ ምን ብሎ ጀመረ ሼክ ሙሐመድ ሸሪፍ የርጎየው ገበረ እርጎየ የሚባል ቦታ አለ ማለት ነው ሲሞድህ ማለት ሲያወድስ ማለት ነው ሙስጠፋን ማለት ነብዩ መሐመድ ነው ሰለላሁ ዐለይሂ ወሰለም እያየ ነበር ይኸውልህ ውሸት ነብዩን እንዲህ በአይኑ እያያቸው ነበር የሚያወድሳቸው አለ እሳቸው ይታያሉ እንዴ በአይን አልተረዳችሁኝ እሳቸው በመናም እንጂ በአይን ይታያሉ እንዴ ሞተዋል እኮ አይታዩም እኮ ይሄ እኮ ክህደት ነው እኮ ይሄ እምነት ምን አሉ እሳቸው አንድ ሰው በመናሙ እኔን ካየኝ አው እኔን ያየኝ አሉ ምክንያቱም ሸይጣን እኔን ተመስሎ አይመጣምና አሉ በመናም እንጂ የሚታዩት ፊት ለፊት እንዲህ የሚታዩ አይደሉም እሳቸው ሞተው ተቀብረዋል ተመልከት ሸሪዓ ያላለውን ልብ በሉ አንድ ነገር ሰው ላይ መዋሸት አላህ ላይ እንደመዋሸት አይደለም ኢስላም ላይ እንደመዋሸት አይደለም ነብዩ ሰለላሁ ዐለይሂ ወሰለም ላይ እንደመዋሸት አይደለም አላህ ሃይማኖታችን እስልምና ነብያችን ነብዩ መሐመድ የሚዋሽባቸው አካላት አይደሉም ሶስቱ ጋር ከባድ ጥንቃቄ ይፈልጋል ሸሪዓ ያለውን አላህ ያለውን ነብዩ ያሉትን እንላለን አላህ ያላለውን እስልምና ያላለውን ነብዩ ያላሉትን አንልም ይሄ ነው አደብ ልብ በል ይሄ ግለሰብ ምን ብሎ ጀመረ ሼክ ሙሐመድ ሸሪፍ የርጎየው ገበረ ሲሞድህ ማለት ሰላዋት ሲያወድሳቸው ነብዩን እኮ እንዲያያቸው ነበር አለ ሲሞድህ ሙስጠፋን እያየ ነበር አለ ይሄ እንግዲህ ታይቶ ተሰምቶ ማይታወቅ ውሸት ነው በእስልምና ላይ ደግሞ መዋሸት አደጋው እጥፍን በርበር ነው አያልቅም የዚህ ሰውዬ እኮ በደሉ እኮ አያልቅም ሙስሊሞችን እኮ በድሏቸዋል ከእስልምና እንዲወጡ ለተቀን እየለፋ ነው ያለው እኛ ደግሞ ባላህ ፍቃድ ለተቀን እንለፋለን የዚህ ሰውዬ ጥመት በአደባባይ ለማህበረሰቡ ለማጋለጥ ማለት ነው እንቀጥል ምን አለ ሁሉም በአንድ ሆነው አለ እነማን ናቸው እነዚህ እሱ ያቃቸዋል እንግዲህ ሁሉም በአንድ ሆነው ከማን ጋር ከሙስጠፋ ጋር ሁሉም በአንድ ሆነው ከነብዩ ሰለላሁ ዐለይሂ ወሰለም ጋር አለ አስምረንበታል ለምን ይሄው የሚቀጥለውን ሽርክ በደንብ አጠናክሮ ስለሚያመጣልን ዛሬ ይድረሱልን አለ ላገኘን ችግር አለ ኢና ሊላሂ ወኢና ኢለይሂ ራጂኡን ኢና ሊላህ ነው ምንለው ሌላ እኮ ምንለው የለንም ምን ማድረግ እንችላለን እኛ ይሄን ክህደት በአደባባይ እየተነገረ እየሰማን ማለት ነው ሁሉም በአንድ ሆነው መላእክታም ነብይም ወልይም የሚሏቸው ከማን ጋር ይምጡ ከሙስጠፋ ጋር ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር
ሆነው ዛሬ ይድረሱልን አለ ላገኘን ችጋራ አለ። እድሜ ልኩን ሲያክ ይኖራታል አይደርሱለትም። አላህ ምን አለ ስለ ውሃው ምሳሌ ሲናገር አምጡት አንቀጹ። ጉድጓዱን በተመለከተ እንደዚህ ያያሉ አይደለ? ምን ለማድረግ ليبلغ فاه وما هو ببالغه له دعوة الحق ብሎ ነው የሚጀምረው አንቀጹ። እውነተኛዋ ጥሪ እኮ ለማናት? ለአላህ ናት። والذين يدعون ሚጣሩ من دون الله ከአላህ ውጭ ያሉ እኮ ከአላህ ውጭ ያሉ አካላትን ሚጣሩ ሰዎች እኮ አለ። የነሱን ምሳሌ ሲናገር አላህ ምን አለ? ልክ ጉድጓድ ውስጥ ማለት ነው። ውሃው ያለው ልብ በሉ ታች ነው የጉድጓዱ ውሃ። እጅህን ዘረጋ ና ብትለው ከመሬት ውስጥ ያለው ውሃ እጅህ ላይ ወይ ምላስህ ላይ ሊደርስ ይችላል? ውሃው አይችልም። ከአላህ ውጭ ያለን አካል የሚለምን ምሳሌው ይሄ ነው። ወማ ሁወ ቢባሊጊ ሚደርስ እኮ አይደለም። ዛሬ ይድረሱልን ላገኘን ችጋር ይላቸዋል። ነገር ግን አላሁ ሱብሓነሁ ወተዓላ ቅድም ባነበብኩላችሁ አያ ላይ ምን ይላል? የስአሉሁ አለ። የሚጀምረው የስአሉሁ ብሎ ነው። የስአሉሁ ይለምኑታል። መን ፊ ሰማዋቲ ወልአርድ በሰማይ ያሉትም እነማን ናቸው? በሰማይ ያሉት መላኢካዎች። ወመን ፊል አርድ በምድር ያሉትም ይለምኑታል። እነማን? የሰው ልጆችና ጂኖች። ኩለ የውሚን እሱ አላህ ግን በየቀኑ ሁወ ፊ ሸዕን እሱ እኮ ስራ ላይ ነው። ፈቢአይ አላህ ረቢኩማ ቱከዚባን በየትኛው በጌታችሁ ጸጋ ታስተባብላላችሁ? ለቸገረው መድረስ የሚችለው በየቀኑ ስራ ላይ ያለው ማያንቀላፋው ማይተኛው ሕያው የሆነው በራሱ የተብቃቃው ፍጡራኑን የሚያብቃቃው አላህ እንጂ ሌላ አይደለም። ስለዚህ ይሄ ምንድነው? የሽርክ ንግግር ነው። አንድ እንጨምርና ኢንሻአላህ ለዛሬ ደግሞ በዚህ እናቆማለን። የጀሊል ባለሟል የሆኑት ሐቀኛ ነብዩ መሐመድን ነው እንግዲህ ልብ በል። የጀሊል ባለሟል ማለት የአላህ ቅርብ የሆናችሁት ሐቀኛም የሆናችሁት ምን ነው ብታሽረው? ይኸውልህ ሽርኩ ጀመረ። ምን ነው ብታሽረው? ያንን በሽተኛ አለ። በሽተኛን ማሻር የሚችለው ማን? አላሁ ሱብሓነሁ ወተዓላ ነው። ነብዩላህ ኢብራሂም አለይሂ ሰላም ለህዝቦቻቸው ስለ አላህ ሲያስረዱ ምን አሉ? ወኢዛ መሪቱ فهو يشفين ወኢዛ መሪቱ በታመምኩ ጊዜ فهو يشفيني እሱ እኮ ነው ጤናዬን የሚመልስልኝ አሉ። ይሄው እዚህ ተመልከቱ። የጀሊል ባለሟል የሆኑት ሐቀኛ ነብዩ መሐመድ ነው እንግዲህ እንዲህ የሚላቸው ምን ነው ብታሽረው ያንን በሽተኛ። ነብዩ ሰለላሁ ዐለይሂ ወሰለም ራሱ ሲታመሙ እንደነው የሚሉት اللهم رب الناس اذهب البأس اشفي انت الشافي لا شفاء الا شفاؤك። ትርጉም اللهم رب الناس አላህ ሆይ አንተ የሰው ልጆች ጌታ የሆንከው ሆይ اذهب البأس ይህን ችግር አስወግድልን፣ ይህን በሽታ አስወግድልን። እሽፊ አድነን፣ አንተ ሻፊ አንተ ብቻ እኮ ነህ የምታድነው። ሽፋኡን ያንተ ደግሞ እኮ ማሻር ላ ዩጋዲሩ ሰቀማ መልሶ በማይመለስ መንገዱ አሽረን። ላ ሽፋአ መዳን እኮ የለም ኢላ ሽፋኡክ አንተ ያዳንከው ሲቀር በአንተ እንጂ መዳን መሻር ያለው ሌላ መሻር የለም። ይሄ እንግዲህ ከነብዩ አንደበት የተያዘ ነው። ተመልከት እዚህ ምን ይላል? ምን ነው ብታሽረው ያንን በሽተኛ ሙሐባው ተነጥቆ የሆነ ደመኛ ሐቢቢ 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 ሲል ምን ያደርጋል? ይሄ ግለሰብ ነብዩ ሰለላሁ ዐለይሂ ወሰለምን ከአላህ ውጭ እንደሚያሽሩ አድርጎ ምን ያደርጋቸዋል? ይጠራቸዋል ማለት ነው። ይሄው ሽርክ ለመሆኑ አስምረንበታል። ማስረጃ ያለው ሰው ማስረጃውን ማምጣት ነው እንግዲህ። አሁን መንጫጫት መጮህ ምናምን ሳይሆን መጮህ የሚገባን እኮ እኛ ነበርን እኮ ሱብሃንአላህ። ነበርን አልነበርንም? ብንቆጣ የሚያምርብን ብንጮህ የሚያምርብን እኛ ነበርን አይደል? ለምን? የአላህ መብት ስለተነካ ማለት ነው። ዛሬ ግን ምን ሲያደርጉ ሰዎች ታያለ? እንዴት ይሄ ሽርክ ይነካብናል ብለው ያዙ ይልቀቁኝ ይላሉ። ኮረንቲ ቢይዛቸው እንኳን እርዳታ ይጠራሉ። በሽርክ ተይዘው እንዴት ሽርኩ ይጋለጣል ለማህበረሰብ ይላሉ። ከፊሎቹ ምን ስለሆኑ ይመስላል በጣም ሚንጫጩት? የገቢ ምንጫቸው ይሄ ስለሆነ ነው። ልብ በል። መንዙማ ባዮች እንደ ሰው ሞፈር ይዘው አታያቸው፣ ቀንበር ይዘው አታያቸው፣ ተሚረው ቢሮ ገብተው ሲሰሩ አታያቸው፣ የጉልበት ስራ ሲሰሩ አታያቸው። ጫታቸውን ይቅማሉ፣ ድምጻቸውን ይቦርሻሉ፣ አላሁመ ሰሊ እያሉ ድቤ ይለማመዳሉ። እሁድ ሰው ቤት ሄደው ተጠርተው በልተው ጠጥተው 40 ሺህ ብር ተከፍሏቸው ሰርግ ዕለት ላይ በሰለዋት አስጨፈርን ብለው ጨፍረው ይመጣሉ። 40 ሺህ ብር ታክስ ማትከፍልበት ቀላል ነው እንዴ? መንግስት ልብ በል የተማሩ ሰዎችን ሚነግዱ ሰዎችን በእያንዳንዷ በሚሸጧት ነገር ታክስ ይተሳሰባቸዋል አይተሳሰባቸው? በቃ እስኪበሳጩ ድረስ ምን አለ መንግስት ቢተውን፣ በዚህ ኪራይ ያለብን በዚህ እንዲህ ያለብን ይላሉ አይደል? እነዚህ ግን የዛሬዎቹ
500,000 ብር ተሸጠላቸው ይባላል ሹፍ ስለዚህ አመቱን ሙሉ እሱ ቁጭ ብሎ ሰለዋት እያለ ይለማመዳል 500,000 ብር በቀላል ይገኛል እንዴ መንግስት ደግሞ ከህጉ ውስጥ ምን ይላል ሃይማኖት ነክ በሆኑ ነገሮች ላይ ታክስ የለባቸውም ይላል ስለዚህ እነሱ ሃይማኖት ብለው ይሄን ክህደት ይዘውብን መጡ ጠምጠም መቼ ነው የሚመጡት ደግሞ በል አመቱን ሙሉ ሰው ከመስጂድ በሸሸበት ጊዜ ነው እንደሚመጡት አይደለም ሰው ልክ በቃ ተውበት አድርጎ አላህ ሆይ ማረኝ እስቲ በዚሁ በረመዳን ሰው አርገኝ ቀልጬ ልቅር ብሎ ወደ መስጂድ ልክ ሲገባ እነሱ መስጂድ በር ላይ ሚኒባስ መኪና ተከራይተው ከላይ ትልቅ ስፒከሮች አድርገው ምን ያደርጋሉ እነዚህን የሽርክ መንዙማዎች ይዘው ይመጣሉ እውነት ለኡማው አስበው ከነበር ሰው ከመስጂድ በሸሸበት ጊዜ ለምን ይሄንን እውነት ሐቅ ነው ካሉ ይዘውት አይመጡም ነበር ስለማይሸጥ ማለት መቼ ይሸጣል ሰው ልክ ረመዳን ሲገባ አንድ አዲስ ምንጣፍ ነው አይደለም አንድ አዲስ ጀለብያ ሙስባሃ ይዞ ነው አይደለም የሚንቀሳቀሰው ስለዚህ አንድ አዲስ ጀለብያና አንድ አዲስ ምንጣፍ እንደገዛው አንድ የነሱን የሽርክ መንዙማ ይገዛል ከዛ በኋላ ነሺዳ ይገዛል ጭፈራ ይገዛል ከዛ በኋላ እስላማዊ ፊልም የሚባሉና ድራማውን ይይዛል በህይወቱ ሳይለወጥ ረመዳን ይለዋወጣል እሱ ሳይለወጥ ህይወቱን ይሞታል ስለዚህ አላህ ባሪያዎች ሆይ መንጫጫት ምንም ዋጋ የለውም ሐቅ ሲነገር መቀበል ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ኩራተኛ ሰው ጀነት አይገባም ኩራተኛ ሰው ሱሐባ ጠየቀ ምን ሲል ያላህ መልእክተኛ ሆይ ልብሳችን ቢያምር ከኛ ውስጥ አንዳችን አለ ልብሱ ሲያምርለት ይወዳል አለ ያማረ ጫማ መልበስን ይወዳል አለ ምን ስለመሰለው እሱ ኩራት ማለት ንጹህ ልብስ መልበስ ሽቶ መቀባት መስሎት ያላህ መልእክተኛ ምን አሉ ኩራት ማለት ምን ማለት እንደሆነ ሲናገሩ አልኪብሩ አሉ ኩራት ማለት እኮ በጠሩል ሐቅን መቃወም ነው አሉ ሐቅን አለመቀበል ነው አሉ ይሄው እዚህ ለካም አንቱ ነው ያ ነቢ ለመላውም ኸልቅ ቀላቢ ብትን ያለውን ሰብሳቢ አንድ ሁለተኛ اللهم صل على محمد መገን ነብይ ሁሉ ቀላቢ አሉ ይሄ ክህደት ለመሆኑ መከራከር ነው የሚጠበቀው ወይስ አህለካ ክህደት ነው ልንተው ይገባል የቱ ነው መቀበል ያለባቸው ወንድሞች እስቲ እናንተው ንገሩኝ ኩራተኛው ማን ነው ይሄንን አልቀበልም ያለው ሰው ነው አይደል አህባሾች ቀብር አምላኪዎች ሱፊዮች ግን ከመቀበል ይልቅ ምን ይሉናል ወሃቢዮች ናቸው እነዚህ ይላሉ ከእስራኤል የሚያገኙት ፈንድ አለ ይሉናል አሁን ወንጀላቸው እኮ ከሽርኩ አልላቀቅ ማለታቸው አንድ ወንጀል ሆኖ ሳለ በእስራኤል ኤምባሲ በኩል በባስ ወይ በመኪና እንጂ በእግራችን ተጠግተን ማናቀውን ሰዎች ከእስራኤል የሚረከቡት ብር አለ ከእንግሊዝ የሚረዱት ብር አለ ይያሉ በየሰፈሩ ጫት የሚቀሙት ሰዎች ሲያወሩ ህዝቡ ደግሞ ያያቸውና የነብዩን ዲል ሊሸጡ ነው የመጡት ሲታዩ እኮ ጺም አርገዋል ደህና ሰው ይመስላሉ ይላል ሐቁን ሳይሰማ ማለት እንደምንም ግን አንድ ጊዜ ያችን ሐቅ አንዴ ሲሰማት ምን ያደርጋል ተነቅቶባቸዋል ቻው ብሎ ጥሏቸው ይሄዳል አሁን እኮ ፈሊላሂ الحمد والمنه ምስጋና ለአላህ Subhanahu Wa Ta'ala ነው ስንትና ስንት ሰው ነው ከሽርክ የወጣው ቁጥር 1 ተመስጋኙ አላህ ነው ዳዕዋ ሳታደርግ እጅን አጣጥፈ ቁጭ ብለህ ግን ሰው ከሽርክ ይወጣል አይወጣም ታዩታላችሁ ሌሎች ስንኞች አሉ መቼም ከዚህ ዛሬ ካነበብኩላችሁ የአደም ጭቃ ነው እጁን ያጠቆረው ከሚለው የሽርክ ስንኝ የከፋ ስንኝ ዓለም ላይ ሊኖር ይችላል የለም ስለዚህ እጃችንን አጣጥፈንኛ ቁጭ አንልም ስለዚህ ምን ልናደርግ ይገባል ከኛ ሐቅ ሲመጣ ሰሚዕና ወአጣዕና ሰምተናል የመጣውንም ሐቅ ተቀብለናል ማለት ብቻ ነው ከኛ የሚጠበቀው ማለት ነው ኢንሻአላሁ ተዓላ በቴሌግራም በፌስቡክ በዩቲዩብ የሚከታተሉ ወንድሞች ስላሉ ይሄም መርከዝ ተውሂድ ነው ምን የሚተሐፈዝበት ቁርአንና የተውሂድ ኪታቦች የሚቀሩበት አይደለ ኦንላይን ሆኖ የሚከታተሉ ወንድምና እህቶች ደስ ይላቸው ዘንድ ምክንያቱም የነሱን አንጀት የሚያሳርር መንዙማ ነሺዳ እየተባለ በቴሌቪዥን ጣቢያዎች በሶሻል ሚዲያ ስለሚለቀቅ አማር ወንድማችን ነው ወደፊት አንድ ገጽ ቁርአን አሰማቸውና ደስ ይበላቸው ምክንያቱም ያላህ ቃል ስለሆነ ምን የሚደረገው የሚነበብላቸው ማለት ነው ተፈضلና أعوذ بالله من الشيطان الرجيم ومن يرغب عن ملة إبراهيم إلا من سفه نفسه ولقد اصطفيناه في الدنيا وإنه في الآخرة لمن الصالحين إذ قال له ربه أسلم قال أسلمت لرب العالمين ووصى بها إبراهيم بنيه ويعقوب يا بني إن الله اصطفى لكم الدين
فلا تموتن إلا وأنتم مسلمون أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسحاق ويعقوب قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون تلك أمة قد خلت لها ما كسبت ولكم ما كسبتم ولا تسألون عما كانوا يعملون. خير أونلاين متكتاتلو وندمنا هتوج بارك الله فيكم. الله سبحانه وتعالى أجراتشنم لاي هنا عالم لاي የተውሂድ ባንዲራ ከፍ ብላ ስትውለበለብ ምና ያላህ ያድርገን። ሽርክ ተዋርዳ ቢድዓ ተዋርዳ ዘረኝነት ተዋርዳ እምና ያላህ ያድርገን። መጨረሻችንን አላህ ያሳምርልን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.